በኢትዮጵያ የፖለቲካ ታሪክ ውስጥ ብዙ ሰዎች ከፍተኛ ኃላፊነትን ተሸክመዋል። ለህዝብ ይጠቅማሉ በተባሉ ጉዳዮች ላይ በቅብብሎሽ ከመጀመሪያ እስከ መጨረሻ። ነገር ግን ታሪክ የሚያስታውሳቸው ጥቂቶቹን ብቻ ነው። ዛሬ የምንመለከተው ከነዚህ መሃል ታሪካቸውን በደማቅ ቀለም ያጻፉትን፣ መቼም የማይተካ አሻራ ያሳረፉትን አይተኬ ጀግና አንስትን እናነሳለን። ክብርት ሙፈሪሃት ካሚል። እርሳቸው የመጀመሪያ ሴት የኢትዮጵያ ፓርላማ አፈ ጉባኤ፣ ከዚያም አልፎ በኢትዮጵያ የመጀመሪያዋ የሰላም ሚኒስቴር በመሆን በታሪክ ውስጥ ስማቸውን አስመዝግበዋል። ነገር ግን እኚህ ሴት ከየት መጡ? ወደዚህ ከፍተኛ የአመራር ደረጃ እንዴትስ ደረሱ? የደጋፊዎቻቸውና የተቺዎቻቸው አመለካከትስ ምን ይመስላል? ሙፈሪሃት ካሚል በ1976 በጅማ ከተማ ተወለዱ። የመጡትም ከስልጤ ማህበረሰብ ሲሆን የእስልምና እምነት ተከታይ ሆነውም አደጉ። ስለ ልጅነታቸውና የግል ህይወታቸው ብዙ የተረጋገጠ መረጃ በይፋ ባይገኝም ይህ የሚሆነው ብዙ ከፍተኛ ፖለቲከኞች የግል ህይወታቸውን ከህዝብ አይን ውጭ እንዲቆይ ስለሚመርጡ ነው። ነገር ግን የሚታወቅ አንድ ነገር አለ። ለትምህርትና ለህዝብ አገልግሎት ከወጣትነታቸው ጀምሮ ብርቱ ፍላጎት ነበራቸው። ሙፈሪሃት ካሚል የሃይስኩል ትምህርታቸውን ካጠናቀቁ በኋላ ሐረር በሚገኘው ወደ ሐረሚያ ዩኒቨርሲቲ ያቀኑ። ከሐረሚያ ዩኒቨርሲቲም በግብርና ዘርፍ የመጀመሪያ ዲግሪያቸውን አግኝተዋል። ምንም እንኳን የትምህርት መስካቸው ግብርና ቢሆንም የስራ አቅጣጫቸው ወደ አስተዳደርና ወደ ፖለቲካ ተቀይሯል። በዚያን ወቅት በኢትዮጵያ ፖለቲካ ውስጥ ሴቶች በከፍተኛ የአመራር ቦታ መታየታቸው ገና ውስን ነበር። ስለዚህም እንደ ሙፈሪሃት ያሉ ሴቶች ወደ ከፍተኛ አመራር መግባታቸው የብዙሃኑን ትኩረት መሳብ ጀመረ። ከዩኒቨርሲቲ በኋላ ሙፈሪሃት ካሚል የመንግስት ስራ ውስጥ እንደገቡ ከዚያም ከጊዜ ወደ ጊዜ በየደረጃው ኃላፊነታቸውን በሚገባ እየተገበሩ ወደ ብሔራዊ ፖለቲካ አመሩ። ነገር ግን ይህ ጉዞ እንደሚባለው ቀላል አልነበረ። የፖለቲካ ህይወት ሂደታቸው በአንድ ቀን የተፈጠረ አልነበረ። በየደረጃው እየተማሩና የተለያዩ ልምዶችን እያካበቱ ወደ ከፍተኛ ኃላፊነት የደረሱ ቢሆን እንጂ። በ2008 ዓመተ ምህረት ሙፈሪሃት ካሚል በኢትዮጵያ የሴቶች ጉዳይ ሚኒስተር ሆነው ተሾሙ። በዚህ ኃላፊነት ላይ ሴቶች በትምህርት በኢኮኖሚና በፖለቲካ ያላቸው ተሳትፎ ለማሳደግ የተለያዩ ስራዎችን ሰርተዋል። በዚያን ጊዜ በኢትዮጵያ ውስጥ ፈጣን ለውጥ እየተስተዋለ የነበረ ሲሆን የፖለቲካ ውይይቶችና የህዝብ ጥያቄዎችም እየተስፋፉ ነበር። በ2018 በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ለውጥ የታየበት ዓመት ነበር። በዚያን ወቅት ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስተር ሆነው ከተሾሙ በኋላ በብዙ ተቋማት ውስጥ ብዙ የሚታዩ ለውጦች ተደርገው ነበር። ከነዚህ ለውጦች መካከል አንዱ ሙፈሪሃት ካሚል የህዝብ ተወካዮች ምክር ቤት አፈ ጉባኤ ሆነው መሾማቸው ነበር። ይህም በኢትዮጵያ ታሪክ ውስጥ አንዲት ሴት ለመጀመሪያ ጊዜ ይህን ከፍተኛ ኃላፊነት ስትረከብ የተመዘገበ ትልቅ ክስተት ነበር። ብዙዎችም ይህንን ክስተት ታሪካዊ ድል ብለው ያወድሱታል። አፈ ጉባኤ የፓርላማን ስብሰባ የሚመራ፣ የህግ ሂደቶችን የሚያስተባብር፣ በተጨማሪም የምክር ቤቱን ስርዓት እንዲጠበቅ የሚያደርግ አካል ነው። ታዲያ ይህ ከፍተኛ የኃላፊነት ቦታ ስለሆነ በሙፈሪሃት ካሚል ላይ የነበረው ትኩረት ከፍተኛ ነበር። ሙፈሪሃት ካሚል በጥቂት ዓመታት ውስጥ ከሚኒስትርነት ወደ አፈ ጉባኤ መድረሳቸው በኢትዮጵያ የፖለቲካ ታሪክ እንደ ጉልህ ክስተት ይታያል። ነገር ግን ይህ የስኬት ጉዞ በዚህ ብቻ አላበቃም። በ2018 የኢትዮጵያ የፖለቲካ ለውጥን ተከትሎ አዳዲስ የመንግስት ተቋማት ተመስርተዋል። ከነዚህም ውስጥ አንዱ የሰላም ሚኒስቴር ነበር። ይህን አዲስ ሚኒስቴር የመምራት ሙሉ ኃላፊነት ለሙፈሪሃት ካሚል ተሰጣቸው። የሰላም ሚኒስቴር በሀገር ውስጥ የሰላም ግንባታ፣ የጸጥታ ቅንጅት፣ የግጭት
ግጭት መከላከልና ከተለያዩ ተቋማት ጋር መስራትን የሚያካትት ኃላፊነት ነበረው። ነገር ግን በዚያ ወቅት ኢትዮጵያ በተለያዩ ክልሎች የጸጥታ ችግሮችና የፖለቲካ ውጥረቶች እያጋጠሟት ነበር። በዚህም ምክንያት የሚኒስቴርነቱ ስራ ፈተና ውስጥ ገባ። እንደ አውሮፓውያን አቆጣጠር በ2020 በፌዴራል መንግስትና በቲፒኤልኤፍ መካከል የትጥቅ ግጭት ተከሰተ። በዚህ ወቅት ሙፈሪሃት የሰላም ሚኒስቴር እንደመሆናቸው የመንግስት መግለጫዎችን በተደጋጋሚ ለህዝቡ ያቀርቡ ነበር። ደጋፊዎቻቸው ሙፈሪሃት ካሚል ከባድ በሆነ ወቅት ሀገራዊ ኃላፊነታቸውን በድፍረት የተሸከሙ ታላቅ መሪ መሆናቸውን ይመሰክራሉ። ከሰላም ሚኒስቴርነትም በኋላ ሙፈሪሃት ካሚል በስራና ክህሎት ሚኒስቴር አዲስ ኃላፊነትን ወሰዱ። ይህ ዘርፍ በኢትዮጵያ ወጣቶች የስራ እድል፣ የሙያ ስልጠና፣ የክህሎት ልማትና የሰው ኃይል ማበልጸግ ላይ ያተኮረ የስራ ዘርፍ ነው። በዚህ የስራ ዘርፍ ዋና ዋና ትኩረቶች ወጣቶችን በሙያ ማሰልጠን፣ የስራ እድል ፈጠራን ማበረታታት፣ የቴክኒክና ሙያ ትምህርትን ማሳደግና የሀገር ውስጥ የሰው ኃይል አቅምን ማሻሻልን ይገኙበታል። የዚህ ዘርፍ ስኬት በቀጥታ ከወጣቶች ህይወትና ከኢኮኖሚ እድገት ጋር በጥብቅ የተቆራኘ ነው። በአጠቃላይ የሙፈሪሃት ካሚል የፖለቲካ ጉዞ ውስጥ በዋናነት የሚጠቀሱት በኢትዮጵያ ታሪክ ውስጥ የመጀመሪያዋ ሴት አፈጉባኤ መሆንና በኢትዮጵያ የመጀመሪያዋ የሰላም ሚኒስቴር መሆን፣ በተለያዩ የመንግስት አመራር ዘርፎች ላይ ሴቶች ከፍተኛ ኃላፊነት ሊይዙ እንደሚችሉ ማሳየት፣ እነዚህ በሙሉ ለደጋፊዎቻቸው ትላልቅ ስኬቶች ናቸው። እንደ ማንኛውም ከፍተኛ ፖለቲከኛ ሰው ሙፈሪሃት ካሚልም የተለያዩ አመለካከቶች ተከትለዋቸዋል። ደጋፊዎቻቸው በአስቸጋሪ ጊዜያቸው ኃላፊነቶችን የተሸከሙ ብሎም የሴቶችን ተሳትፎ ያሳደጉ መሪ ናቸው ይላሉ። ተቺዎቻቸው በበኩላቸው በአንዳንድ የመንግስት ውሳኔዎቻቸውና በፖለቲካ አቋማቸው ላይ ጥያቄዎችን ያስነሳሉ። ይህም በፖለቲካ ውስጥ ከሚታዩ እይታዎች መካከል አንድ አካል ነው። የአንድ ሰው ታሪክ የሚመዘነው በስልጣን ብቻ አይደለም፣ በተወው ተጽዕኖና በህዝብ ውስጥ በፈጠረው አሻራም ጭምር ነው። ሙፈሪሃት ካሚል በኢትዮጵያ የሴቶች አመራር ታሪክ ውስጥ ከተጠቀሱ ሰዎች መካከል ተቀዳሚ ናቸው። ለአንዳንዶች የፖለቲካ ክርክር ምንጭ ሲሆኑ፣ ለብዙሃኑ ደግሞ የትልቅ ለውጥ ምልክት መሆን ችለዋል። ሌላውና ማንም መካድ የማይችለው ሀቅ ክብርት ሙፈሪሃት ካሚል በኢትዮጵያ የፖለቲካ ታሪክ ውስጥ ስማቸው በደማቅ ቀለም የተጻፈ ሲሆን ከትውልድ ትውልድ የሚታወስ አሻራን አኑረዋል። ሰላም ውድ የቻናላችን ቤተሰቦች፣ ይህ በመልክ መልቲ ሚዲያ ተዘጋጅቶ የሚቀርብላችሁ መልክ ዶክመንተሪ የተሰኘው ፕሮግራማችን ነው። የተለያዩ አስተማሪና ለእናንተ ለተመልካቾቻችን ይጠቅማል ያልናቸውን ዶክመንተሪዎች ወደ እናንተ እናደርሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም የደወል ምልክቷን ሲጫኑ አዳዲስ ቪዲዮዎችን ወደ እናንተ እናደርሳለን። በድጋሚ እስክንገናኝ መልካም ጊዜ ተመኘው።